very excited እንትን ለመስራት በቃ የቡክቶክ የመጽሐፍ ቻሌንጆች ምናምን መስራት በጣም ነው ፈልገው በጣም 8000 broken pieces ነው የሚለውና ይሄ መጽሐፍ ደግሞ ኦ ማይ ጋድ it was so sad አራት ብቻ ሬት ያደረኩት ለምንድን ነው ሬቱን ሳይ አራት ብቻ ነው ሬት ያደረኩትና ያው እንደሌላ እንደመላችሁ ትንሽ ቦርድ ሆንኩበትና really heavy stuff ይላል apart from that በቃ አራት የሰጠሁበት ምክንያት ማለት ነው በጣም ሳድ አልቅሻለሁ በዚህ መጽሐፍና ላይፍ ሰዎችን አብሯቸው ያሉ ሰዎችን ምናምን እንዴት ነው ቅድም ራሱ ስለው ነበር like forever ሁሌ እንደምንኖር አድርገን ነው የምንኖረውና we don't አሁን ቻው ተባብለን ምናምን we don't know this is the last time ይሁን አይሁንና appreciationአችንም ሊሆን ይችላል ፍቅራችንን መግለጽ አሪፍ ነገር ነው then በቃ ስለ grief ራሱ በጣም 5 ስቴጆች ነበሩት ድን ማርች ላይ ደርሰናል ማርች I was on fire 10 መጽሐፍ ነው ያነበብኩት ከአመቱ ሙሉ ማለት ነው and I'm proud of myself ከዛ የመጀመሪያው ነው ያለ ተራራው አንተነ ኦዲዮ ኦኬ ተራራው አንተነ ኦዲዮ ቡክን ሰምቻለሁ ግን ይሄ ደግሞ the mountain is you ተተርጉሞ ጓደኛዬ ገዝታው ነበርና እሱን ነው ያነበብኩት I gave it 5.4 ሰጥቻለሁ ኖት አጻፍኩም በሚያሳዝን ሁኔታ and then 204 ፔጅ ነበረ አሪፍ ነው በቃ ቦታ ላይ ለመድረሴ I am the reason my biggest enemy is me ብዬ ነው መስፈው እና ደግሞ ውድድሮች ምናምን በጣም ነው የምወደው ይሄ ታለንት ሾው ምናምን አንዳንዴ የተወዛገበ ሀሳብ ነው ያለኝ አንዱን ካንዱ በቃ ማወዳደር ምናምን am different ከዚህ ሰው ምናምን ግን at the end of the day ዓለም በቃ ውድድር ነገር ናት እዚህ መጽሐፍ ላይ ትራውማቲክ በቃ ያደግንበት መንገድ ራሳችንን ሰልፍ ሳቦታጅ እያደረግን I don't deserve this ምናምን እያልን እንሄዳለን እና አሁን ጌት ቢሆን ማለፍ የሴን ነው ቢሆን ስንቴ ነው ብዬ ራሴን ያስቀረውት ብዬ እንዳስብ ያደርገኛልና and yeah and I rated 4.5 1000 splendid suns ይሄ ኢቡክ ነው of course እንደምታውቁት 5 ነው ሬት ያደረኩት ኢቡክ ነው ያነበብኩት አብዛኛው ማነባቸው ኢቡክ ናቸው እድሜ ለኦሽን ኦፍ ፒዲኤፍ ይግባና ሆፕፉሊ ወደፊት በዚህ ጋር መጽሐፍ ኖረው ምናምን ቡክቲዩብ ላይ እንደማያቸው ሰዎች ምናምን አስደምማቸዋለሁ ብቻ oh my god this is sad ኖት አጻፍኩም ግን it's fine ያስባለኝ እንትን አለ ማርያም ወይኔውን ራስ አስተውሷል ማርያም ማን ኮምፓስ ነው ምናምን አስቀምጥላችኋለሁ የቱን ኮት እያልኳችሁ እንደሆነና አንብቤው አልቀጠልኩም ብዬ ያቀረውባቸው በቃ እንደዚህ ተመሳሳይ በጣም ብዙ ነገሮች አሉና being a girl in this world በቃ በጣም ከባድ ነው እንዴት ነው ዋር ነው ግን ዋር of course ለሁሉም ነው ግን ለሴት ልጅ እንዴት it's very challenging እና ደግሞ ካሊዱ ሁሴኒ the way he writes my god በቃ በጣም ገራሚ መጽሐፍ maybe this year read ላደርገዋለሁ ልል ነበር ነው ካይት ራነርን አነበዋለሁ ሌላኛው መጽሐፉ ማለት ቡክስ ሰማ መጽሐፉን አፕሪሺየት ማድረግ ያለብኝ ምን ያህል አፕሪሺየት እንዳላረገው እያረጋኝ ነው I don't know certain things mentally strong people don't do ሚል ኦዲዮ ቡክ አዳምጬ ነበረ and I rate it oh my god kiddo what happened በጣም አሪፍ መጽሐፍ እንደሆነ ነበረ 6 hours so it's certain things በስቶሪ የታገዘ mentally strong people don't do yeah there is nothing I can say 3.8 or 7 is a thought
ላይክ በቃ ኦዲዮ ቡክ ሲሆን አሮን ነው። ቃና ዘገሊላን አንብቤው ነበር በዲያቆን ሄኖክ ኃይሌ። በጣም አሪፍ መጽሐፍ። ፋይንዲንግ ሚ 5 ነው ሬት ያደረኩት። ፋይንዲንግ ሚ ኦ ማይ ጋድ ቫዮላ ዴቪስ ቫዮላ ኦ ማይ ጋድ የሆነ ቪዲዮ 2 ቪዲዮዎች አሉ። በጣም በቃ ምን ቪዲዮዎች ሞቲቬሽን እነዛ 2 ቪዲዮዎች ሳያቸው በጣም ከዛኔም ፊልም ኢንዱስትሪ ውስጥ መስራት እንደሚፈልግ ሰው ለዛም የቀረበ ሊሆን ይችላል። 2 ሽልማቶቿን ስትቀበል የተናገረቻቸው ንግግሮችና ያን ቪዲዮዎቿን ማየት ደስ ይለኛል። ቲክቶክ ላይ አግኝቼ ነው አጠራጠር ያለ ሶ ይሄን ኦዲዮ ቡኩን ሳዳምጠው ቫዮላ አንቲ ይሄ ሁሉ በቃ ችግር አሳልፋ ማይንድሴት ላይ ነው አይደለም ተጠይቆ መሰለኝና የትኛውንም ሰው ብታይት በቃ ሁሉም ሰው የሆነ ክራክ ያደረገች ነገር አለበት ህይወቱ ላይ። ማንም በቃ ስክትክት ያለለት ምንድነው ሞቲቬሽን ነው ያለለት የለም። መሪ ፖድካስት ላይ ስሰማውና በቃ በህይወቶቿ ያለፈቻቸው ነገር ከህፃን እያሉ በድህነት ውስጥ በቃ ድህነት የሚያሳያችሁን አስከፊ ነገሮች አይታ እንደን ከዛ ደግሞ ለህልሟ እዚህ መድረሷ የሆነ እንትን ብጀምር ደስ ይለኛል። ሙቪ አሁን ቆይ ሬዲቶን ከሆነ ለማንበብ ሙቪ አሮን ነው የሷን ፊልሞች ብቻ ባይ ደስ ይለኛል። ለሳምንት በአንድ ቀን ይከብደኛል፣ ምክንያቱም ከ9 to 5 ስራ መጡ። ግን በየሳምንቱ ከሰኞ እስከ እሑድ ምናምን የሷን ፊልሞች ብቻ የማየት ለማድረግ እና ደግሞ ድምጿ በጣም ደስ ይል ነበርና ኦዲዮ ቡክ በጣም ነው የወደድኩት። 5 ነው ሬት ያደረኩትኝና መጽሐፉን ባነበው ደስ ቢኖረኝም ደስ ይለኛል። ከዛ ሲ ፕሬየር ይሄም የካሊድ ሁሴኒ መጽሐፍ ነው። ግራፊክ ፔይንቲንግ አለበት እና አባት ለልጁ ጸሎት ሊባል ይችላል። ጸሐፊውም አፍጋን ውስጥ ብዙ ዋሪ ያየሰው ነው። ይሄ ስለ ሲሪያ እንትን ሳይጀመር ጦርነቱ አካባቢ የጻፈው መጽሐፍ ነው አይ ቲንክ። እና ምን እንዳልኩ ታውቃላችሁ? I wish for all human beings peace። በቃ ያሳዝናቸዋል በፒስ ማጣት ውስጥ አባትና ልጅ የገቡበት ነገርና the next book is the yellow paper የአጭር መጽሐፍ ነው። ኦኬ እንዴት ባጭሩ ላስቀምጠው ብዬስ ባሏ ሂዝ ሳይኮሎጂስት ነው ሳይካትሪስት ከሁለት አንዱ ነው እና እሷ እርጉዞና አሁን እንዳሁን ስም አልተሰጠውም ነበር በዛ ታይም ከመውለድ በፊት ከወለዱ በኋላ ደግሞ የሚያጋጥም የአእምሮ ጭንቀትን ስም አልተሰጠውም ነበርና እሷ ስትራግል እያደረገች እሱ ሊረዳት አልቻለም because he doesn't understand እና ቆይ የሆነ መጽሐፍም አለ ማንበብ የምፈልገው በጣም ገና ነው የሴቶች ሕክምና ላይ ሴቶችን የመጣበት እንትን በጣም ገና ቀስ እያለ ነው አንደርስታንድ እየተደረገ የመጣው። ሴት ልጅ ሰውነቷስ ምንድነው በቃ ፔኗ ምንድነው ተረድቶም ከዛ ደግሞ ሶሉሽን ለመስጠት ዓለም በቃ ቀርዘዝ ብሎ ነው የደረሰው። ከጓደኛዬ ጋር ምን ተጠቀመው ቃልም ቀርዘዝ ብሎ የመጣ ነገር አሁን ከሱ ኤክስፔክት ልታደርጉ ትችላለች ከማንኛውም ሰው ሊረዳ ግን እሱም ራሱ ሊረዳት አልቻለም እና ኢትስ ሜንታል በቃ ፍራስትሬሽኖቿን በቃ በጣም ነበር የምታሳዝነው ምክንያቱም በዙሪያው ማንም ሊረዳት አልቻለም እና በጣም ምጥር ብሎ አሪፍ የተጻፈ መጽሐፍ ነው። ሌላ ማለት የፈለኩት እንትን ትሬቨር ኖዋ ላይ ሄሊ ቤሊ አይ ቲንክ እሷ ተጋብዛ ነበርና እኔ አድልን ነው ሴት ኦኬ ሚኒስትሪያል ሳይክል ላይ እንታመማለን ምናምን ከዛ በኋላ 40 or 45 ነው እንደየሰው ይለያያል። ከዛ በኋላ ደግሞ የሚመጡ ፔኖች አሉ። እሱ ራሱ ኔም አልተሰጠውም ነበርና እሷ ስትራግል ስታደርግ ነበረ ምናምንና ኦኬ በቃ በጣም ብዙ ማወቅ ያለብኝ ነገር አለና አምባውዘርድ ነው ኦኬ ሌት ሚ ቼክ ኢት
የሚለውን መጽሐፍ ማንበብ እፈልጋለሁ። የት አለ ግን? ኢትስ ፋይን ሳነበው ታኛለች። እሱ መጽሐፍ ባነበው ደስ ይለኛል ሞር እኔም እኛም ራሳችንን አንደርስታንድ እንድናደርገው ይሄን ዓለሙም ደግሞ በደንብ ቤተር አንደርስታንድ እንዲያደርገንና ኦ ማይ ጋድ ማይ ፌቭ በቃ የጃፓኒዝ ሊትሬቸር እና እዛ በኖር ሁሉ ያሰኘኝ ነው። እና አሁን ቅርብ ታይም የንሽ ቢክቲቨር ጃፓን ሄዳ እዛ አካባቢ ምናምንና እንዴት ጓጉቼ እንዳየው ዴይስ አት ደ ሞሪሳኪ ቡክ ሾፕ ነው የሚለውና ኦ ማይ ጋድ አይ ላቭ ዲስ ቡክ። በቃ እየጻፍኩትን ላምብላችሁ። አዎ ይሻላል ያልኩ ከምን ኖት የጻፍኩትን ማንብላችሁ ይሻላል። this book just simple comfy read. I started yesterday or the day after yesterday. Anyways, I finished it today. The characters is just reality check. The main character Takakao, I'm right? If I am not mistaken, and you know, we all have big brains and just sometimes recharging and calming yourself. ማለት በቃ እሷን ቡክሾፕ ውስጥ እያነበበች ካፌ እየሄደች you need also this in life ህይወታችን ላይ ያስፈልጋናል። ከዛ ደግሞ በጣም ፕሮዳክቲቭ ሆነሽ ተፍ ማለትም ይቻላል። ማለት ጊዜ ያለው ላይፍ አፕሳይድ ዳውን ይገለባበጣል። her boyfriend she thought she is going to marry him the near future he was cheating ምናምን እና am I too slow to understand this ትላለች። በቃ በህይወቴ ውስጥ ስሎ ነገሮችን መረዳት ስላቃተኝ ነው እነዚህ ነገሮች እየሆኑብኝ ያለው። እንዴት እሱ እኔ ላይ ቺት ሲያደርግ ምናምን አልተረዳሁትም። እና ኦ ማይ ጋድ በጣም ደግሞ የወደድኩት ኬድራማ አይቼ ነበር ሰመር ስትራይክ ድራማ ቫይብ አለው። በቃ በጣም ኮንፊ የሆነ በቃ እንዴት ነው ሀግ እየተደረጋችሁ አይነት ፊሊንግ ነው ያለው። የምር ግን እንደየሰው ሊለያይ ይችላል። this is slow ልትሉ ትችላላችሁ፣ ግን ሜቢ ሞመንቱ ተገጣጠመና በጣም ወድጄዋለሁ። because ሁለተኛው መጽሐፍ ላይ that's not my አሁን ያለኝ ሪአክሽን አልነበረም ነበር። በቃ ስሞል ቡክ ስቲል ዋን ፔጅ እንኳን it didn't bore me ለኔ ማለት ነውና I rated 5 star አልኳችሁ። እንግዲህ ጸዴ ነበር። ማርች was marching ነው ማለት በቃ በጣም ነበር ደስ የሚለውና the silent patient ደግሞ የመጀመሪያ እንትን ይመስለኝ ነበር the silent patient first English crime thriller ይላል። ግን this is ቨርቲን ማንበቤን ረስቼው ቨርቲን አንብቤያለሁ አልኩኝ። ሮማንስ የሆነ ፕሮዳክቲቭ ነገር ነበር። ሮማንስ የሆነ አንድ እንትን ብቻ ማንበብ አልፈልግም። ኦፍ ኮርስ የሆነ ቦታ ሮማንስ አካባቢ እንትን ይመስላል፣ ግን የተለያየ ጃንራ ነው ማንበብ የምፈልገው። this yearም እንደዛ ማድረግ ነው የምፈልገውና ትሪለርም በጣም መሰለኝም ነበርና ከኮምፈርት ዞኔ ወጥቼ ነበር ያነበብኩት። but I enjoyed every page ስገልጥ ማለት ምን ሊሆን ነው እያልኩኝ ነበረ። and the plot twist okay the plot twist I'm gonna read this type of books and storytelling to the side one I forget her name, but the main thing the emotion what I feel while reading the book is with me. Now she killed her husband and didn't speak for 6 years. okay ወይኔ እስካሁን ሪቪው ያደረኩትኝ መጽሐፉን ሳነብ የተሰማኝ ነው እንጂ ስለምን እንደሆነ በቃ አናት ላይ ታሪኩ ምን እንደሆነ እንደዚህ ተስቀምጣል። ፔንተር ናት and she has a photographer husband, basically her diary like before the accident about her relationship with her husband. and let me check spoiler እንዳዩ you just keep guessing that maybe this በቃ keep guess ይሄ ነው እያላችሁ but you will not expect it በቃ እና ትሪለር በጣም አነባለሁ ነው ያልኩት፣ ግን ብዙም አልቀጠልኩበትም። ኤፕሪል ደግሞ 3 መጽሐፍ ነው ያነበብኩት። Picking Daisies on Sunday. Oh my god, this book
በጣም ደስ ይላል። ይሄም በቃ ዋይ ኤል ያንግ አዳልት አይነት መጽሐፍ ነው። ኦ ከምላውንም ሬት ያደረኩት 4 ኦኬ ያልጻፍኩበትን ታውቃላችሁ። ኢክርቢ ያኔ ዝም ብዬ ነው እስከማለ ማድረገው። ስለዚህ 4.5 ብለን እናስበው። 4.5 ነው። I think better than the movies እዚህ ጋር ሰቅሎብኝ ነገር ነው መሰለኝ። I think 4.5 እና this also wasn't bad በጣም አሪፍ መጽሐፍ ነበር። So I finished this book today. Actually bunch of parts or pages I have read yesterday, which means I started reading on Monday. It was cheesy romantic book, like cheesy in a good way. It's believable. The main characters, I love her, Danny and I forget his name, just amazing dude. Currently my book boyfriend dan is him. The book is comfy since romance is my go-to. It wasn't hard read rather than easy, you know. I didn't need to push myself. እና ደግሞ ስራ ቦታ ስላነበብኩት በቃ 10 መጽሐፍ ስለማልቀያየር በቃ አሪፍ ነበርና I really enjoyed it. First line in the book is dedicated for hopeless romantic. It said, "You are seen in the crowded room." The second book, The Neighbor Favor ነው። ይሄም ደስ የሚል መጽሐፍ ነው። ይሄንንም 4.5 ነው ሬት ያደረኩት። ኖት አልጻፍኩኝም ግን more of their relationship romantic መጽሐፍ ነው። በራሷ በጣም ኮንፊደንት ያልሆነች እና ደግሞ you know በአካል ተዋውቀው ነበረ ግን they didn't know በኢሜይል ነበረ ረጅም ጊዜ ሪሌሽንሺፓቸው ሲጻጻፉ ምናምን የነበረውና the moment ማስታውሰው ምንድነው ይወዝ በቃ ኢንጆይ አድርጌ ነው በጣም ያነበብኩት። በጣም ደስ የሚል መጽሐፍ ነበር። Tuesday with Mori 5 ነው ሬት ያደረኩት። አሁን ይላችሁ this is April right ወደ መጨረሻም አንብቤ ወደ አሁን ቅርብ ሰዓትም አንብቤ ነበርና በቃ የሆነ ሌላ መጽሐፍ ያነበብኩ አይነት ነገር ነው። መጀመሪያ እዚህኛው ላይ በኢቡክ ነው፣ ቀጣይ ደግሞ ተበድር በጣም ደስ የሚል መጽሐፍ ነው። ፕሮፌሰርና ከተማሪው ጋር ያለው ሪሌሽንሺፕ እና ደግሞ ህይወቱ ሊያልፉ የነበሩበት ድጋሚ ሪዩናይት አድርገው ከብዙ አመታት በኋላ ፕሮጀክት ጀምረው አብረው እንዴት ነው ሪሌሽንሺፓቸው ናል ነገር ነው ያደረገኝ። በጣም እድለኛ ነው ሚች because እንደ ሞሪ አይነት ለህይወታችሁ ያስፈልጋሉ እንደዚህ ሜንቶር አይነት ሰዎች nowadays ከሶሻል ሚዲያ ማግኘት ይችላል፣ ግን ደግሞ የቅርብ ሰው መኖሩ እንትን እዚህኛው ላይ ደግሞ በቃ እንደሚሞት ሰው መኖር መቻል በጣም ደስ የሚል ነገር ነው። በጣም in your 20s ሊሆን ይችላል ብዙ ኬር ማድረግ ለሌለብን ነገሮች በቃ ብዙ ነገር ተሸክመን ነው የምንሽከረከረው ምናምንና እንደሚሞት ሰው ካለመኖራችን forever የመሰለ ምናምን የማያስጨንቁ ነገሮች የምንወዳቸውን ሰዎች እንደምንወዳቸው መግለጽ በቃ እና ደግሞ ላይፍ ላይ ምንድነው ሪሊ ማተር የሚያደርገው በቃ ደስታኛ ጋር እንዳለ በመንገዛቸው ሚች ካሪየሩ በጣም እንትን እያለ እየሄደ ምናምን he wasn't happy በቃና ፐርፐዝ ህይወት ላይ ፐርፐዝ በጣም ወሳኝ እንደሆነ ምናምንና እኚህን አግኝቼበታለሁ።